እልልበሉ ተወዳጇ አርቲስት ፍንሃን ሂድሩ በኮንስትራክሽን ስራ ላይ በተሰማራው በ48 ዓመቱ ወጣት ፍቅረ አብ እልል ተብላ ተድራለች። ወሲዳቶ ተብሎላታል። ወሰደችው ማለት ነው ሲተረጎም። ዋው የሚገርም ነገር ነው እንጂ እንግዲህ በጣም የምንወዳት በጣም የምናከብራት ከ8 በላይ አስገራሚ የሆኑ ፊልሞችን አፋችንን ከፍተን አለቀ እስከምንል ድረስ በፍቅር ሆነ በቡቢ ባቢ ካልተባለማ አይቻልማ በብሎ ሌላ ነገር የለማ። ለማንኛውም እውነት በጣም የምንወዳትና የምናከብራት አርቲስት ነች። ከ8 በላይ ፊልሞችን ሰርታለች። የመጀመሪያዋ ስራዋና ይህንን የመሰለ ባለሀብት የ48 ዓመት ወጣት ያገናኛት ግን የሱ ባለው ማሬ በሚለው ዘፈን ክሊፕ ላይ አይቶ ነው እንግዲህ በፍቅር ጠብ ያለላት። ከዛ በኋላ እነ ሰይፉ ምናምን ሽምግልና ተልከው ውኡ ተብሎ የማይመታት የማይፈታት ሚስት ትሁን ውሰዳት እችን ልልት ቆንጆ በእናት እጅ ያደገች ጨዋ የጨዋ ልጅ ስርዓት ያላት ተብላ ተሰጥታለች። በእውነት በጣም እንግዲህ በፊልሞቿ እናቃታለን። ብዙ ፊልሞችን ሰርታለች። በዘፈኑም ክሊፕ እናቃታለን። የመጀመሪያችን ዘፈኑም ተወዳጅነትን ያተረፈ ዘፈን ነው። እሷም እዛ ላይም ተወዳጅ ነበረች። ከዛ በኋላም በሰረቻቸው ፊልሞች ተወዳጅ ናት። ግን እንደዚህ እዩኝ የምትል ልጅ አይደለችም። አሁን 8 ፊልም አይደለም አንድ ፊልም የሰራች አይመስልም። ምክንያቱም ጨዋ አሉ እንዶ ድምጻቸው የማይሰማ አሁን ለምሳሌ መሰረት መብራቱ በቃ በጎ ስራ ላይ ነች እንጂ አሁን የምናውቃት እሷን በመሰረት መብራቴ በፊልም ነው፣ በድራማዎች ነው። በተለይ በፊት የነበሩ ድራማዎች አሉ፣ የዘመን ነው ምናምን የሚባሉ ድራማዎች ምናምን ምን ያበጀ እንደዛ ነገር ነው እናውቃቸውና ከዛ በኋላ ግን ምንም በቃ እንደዚህ የሰሩ አይመስሉም። አሁን መሰረት መብራቴ በፊልም የምታወቅ አይመስልም፣ በበጎ ስራ የምታወቅ ነው የሚመስለው። አሁን የተሰማራችበት ስራ በጎ ስራ ነው እና በጣም የሆነ ደስ የሚል ነገር ነው። ፍናንም እንደዛው ነች፣ ፊልሟን ትሰራለች። በተረፈ ሰይፉ ደግሞ ያው ግድ ነው፣ የንስሐ አባታቸው ነው ሰይፉ ነው። ሰይፉም በነገራችን ላይ እንደ ቤተሰብም ነው ከሷ ጋር እድርሻለሁ ብሎ ኢንተርቪው ያደረገች ጊዜ እድርሻለሁ ብሎ ቃል ገባ። የሰርጉ ዕለትም በአስገራሚ ሁኔታ ተገኝቶ አንዱ እንደውም እሱ ነው የማይመታት ከሆነ እንደኔ ተንከባክቦ የሚይዛት ከሆነ ብሎ የፈቀደው አንዱም እሱ ነውና በእውነት ደስ የሚል ነገር ነው። በእናት ያደገች ነች። የእናትየዋ ደስታ ደግሞ የሰርጉ ዕለት የእናትየዋ ደስታ ያለቀሰችው በእውነት እየጨፈረች የሚያረጉትን እናት ያው የምትደሰትበት ልጇ ወግ ማድረግ ስትይዝ፣ በተለይ በዚህ በተረገመ ዘመን ላይ በእውነት በዚህ በሚያስጠላበት ዘመን ላይ ብዙ ነገር በምንሰማበት ዘመን ላይ ሰብሰብ ብላ መከራዋን አይታ ያሳደገቻት ልጅ ሰብሰብ ብላ ስታኮራት ዘመድ ወዳጅ ሁሉ ተሰብስቦ ተሞሽራ ከቤት እልል ተብሎ ሲወጣ በጣም ደስ የሚል ነገር ነው። በነገራችን ላይ በእውነት በጣም ደስ የሚል ነገር ነው። ምክንያቱም የጊዜው በጣም መጥፎ ጊዜ ነው። በተለይ ይሄማ ሚዲያ ላይ ወጣችሁ እንደ ታዋቂ ነገር የምትጫወቱ ነገር ከሆነ በዛው ነው የምትጠፉት፣ በዛው ትጠፋላችሁ። በቃ ያወቃችሁ ምናምን ሰግጥም ፈምስም ምንም ነገር ስለሚመጣ በዛው እውቀቱ ይመስላልና በትምህርትም የተማረች ልጅ ነች፣ በፊልሙም የተዋጣላት ልጅ ነች፣ በስርዓትም የተዋጣላት ልጅ ነች። በሰርጉም ደግሞ እንዲዋጣላት እንጸልይላታለን። ከምር እንዲዋጣልሽ እመኛለሁ። ምንም የ48 ዓመት ወጣት ቢሆንም እሱ ነገር ይሰመርበት። አንዳንድ ጊዜ ግን ብር ካለ በሰማይ መንገድ አለ የሚባለው እንዴት በሰማይ ብር ካለ በሰማይ መንገድ እንዴት ይኖራል ብዬ በጣም ብዙ ጊዜ ከራከር ነበር። በሰማይ አይደለም በምድርም መንገድ አለ። አንዳንድ ጊዜ የማትሄዱትን የማትደፍሩትን በሙሉ ነገር ብር ይደፍራል። አንድ ጊዜ ምንድነው ሎተሪ ወጣለትና ምንም የማያውቅ ልጅ ነው፣ በጣም ብዙ ብር አገኘ። ሎተሪ ወጣለት ልጅ አሁን ምን ሊያደርገው ነው? እንዴት ለዚህ ለልጅ ሎተሪ ይወጣለታል? ንግግር አይችል፣ ቋንቋ አይችል፣ ማውራት አይችል፣ እንዴት ይወጣለታል? እንዴ ምን ሆነ ነው? አሁንማ ይናገራል፣ በደንብ አድርጎ ነው የሚናገረው። ብር እኮ ነው፣ ብሩ ራሱ ነው የሚያወራው፣ ልጁ አይደለም። ብሩ ያወራል ካለ እንኳን ሰው ይስቅለታል፣ ብር አለው ብሎ ያሳቀኝ ነገር አለና ብር ጥሩ ነገር ነው ብር። እንግዲህ በቅርብ ጊዜ ነው ሽምግልና ልካ
ትሞሸራለች ጠብቁ የተባልነው ነበረው። አሁን አንዳንድ ጊዜ ያው የተለመደ ነገር አይደል ሽማግሌ ልኮ ዝም ማለት በዛው መውለድ ሽማግሌ ልኮ ሰርግ ተደርጓል ብሎ በዛው ማረሳሳት በሽምግልናው ሰበብ ምናምን ሰርግ ሳይደረግ ምናምን የሚቀር ነገር ነበርና የሷ ግን ሽምግልናው ብቻ አልቀረም ሰርጉ መደረግ አለበት ተብሎ እንግዲህ ደመቅ ብሎ በአስገራሚ ሁኔታ ከለሩን ቀየር አድርጎ ይበቃይ ቫላንታይን እንደ ቫላንታይን መስሎ መጥቷል። እንደዚሁ እንግዲህ ሰርግሽም ድምቅ እንዳለ የልጅሽም ክርስትና ድምቅ ይበል ቤትሽም ድምቅ ይበል ለማለት እንወዳለን። በጣም መወዳት ማከብራት አርቲስት ነች በእውነቱና በቅርብ ጊዜ እንደውም የመስከረም አበራ ሰርግ እንደዚህ ፏ ብሎ መጥቶ ዋው መስከረም አበራ ልትሞሸር ነው እልል በሉ ብዬ እኔ ደግሞ በጣም ብዙ ሰዎችን እልል አስብዬ ይቅርታ አልጠየኩም። በዚህ አጋጣሚ ይቅርታ አድርጉልኝ። ለማንኛውም ግን መስከረም አበራ ያው ሰርጉ ቢቀርም እንደምንም ብላ ወልዳለች። ፈጣሪ ያሳድግልሽ። በጣም እንወዳት እሷም ጨዋና ስርዓት ያላት በጣም እንወዳት አርቲስት ነች። በጣም የሚያስደነግጠው ግን ሰርግ ሲቀር ነው። በእውነት የሚያስደነግጠው ማለቴ ቀን ተቆርጦ ሚዜ ተዘጋጅቶ ቤተሰብ ተጠርቶ ወረቀት ተበትኖ ሲቀር ትንሽ ይከብዳል። እሱ ከባድ ነው። የትኛው ልብስ እንልበስ ብለው መርጠው ልብሱን ይሄንን ነው ልብስ የምንለብሰው ይሄንን ነው ልብስ የምንለብሰው ብለው ሁለት ሰዎች እንደውም ተጣልተው በዛ ምክንያት አንዷ ሌላ መርጣ አንዷ ሌላ መርጣ ሁለት ሰዎች ተጣልተው ሰርጉ ሲቀር ትንሽ በጣም ከባድም ነው። እና ትንሽ መስኪ በሰዓቱ በጣም አሳዝናኝ ነበረ። ብዙ እኔ ብቻ ሳይሆን በጣም ብዙ ሰው ነው ያዘነላትም። ደግሞ በተለይ ቤተሰብ ምን ይሆናል እናት ምን ይሆናል አባት ምን ይሆናል ተብሎ በጣም ነው የታዘነ። ቀኑ ተቆርጦ ሰው ተጠርቶ የሚዜ ልብስ ተመርጦ ሁሉ ነገር ተመርጦ ቦታ ተመርጦ የቦታ ከተከፍሎ ምናምን እንትን ሲል በጣም ከባድ ነበርና ያ ሁሉ ለማንኛውም አልፎ ያን ሁሉ ነገር አሳልፋ መስኪም ጠንካራ ነች። እንግዲህ በፊልሙ ላይ በድራማዎች ላይ እንደምናያት ያሉ ነገር አሳልፋ አሁን ግን ቆንጂዬ ልጅ ዱብ አድርጋለች አሉ። እንግዲህ በዚሁ በፍናን ሰርግ ግርግር ፈጣሪ ያሳድግልሽ ለማለት እወዳለሁ። ያ ይሄ ነው አሁን ዋናው ጉዳይ። ግን አንገብጋቢው ጉዳይ ያው ስለ ራሱ ሊያወራ ነው። የኔ ሰርግስ የኔስ ሚስት የት ነሽ ሊል ነው። መቼም የተለመደ ነገር ነው። ሰርግ ባየው ቁጥር እንደሚያክነበንበኝ የታወቀ ነገር ነው። የት ነሽ ሚስቴ? አረ ምን ውስጥ ነው ያልሽው? ምን እያረግሽ ነው? በነገራችን ላይ አለች እኮ የእህል ውሃ ጉዳይ ነው እንጂ አሁን የኔ ሚስት ትወልዳለች። በርግጥ ምንም 100% አለች፣ የተንቀሳቀሰች ነው። ባለፈውን አረብ ሀገር ነች ብዬ አስቤ ነበር። አሁን ግን የት እንዳለች በፊት እኔ ገጠር ውስጥ ያለ ገጠር ውስጥ ነች ብዬ ነበር ሚስቴ ማስቤ ነበር። የመብራት ምናምን ውሃ የሌለበት መብራት ሲበራ እፍ ይቆጥራል ብላ የምታጠፋ ጋዝ ያልቃል ብላ ምናምን ብዬ ነበር ማስቤ ነበር። ከዛ አረብ ሀገር ነች ብዬ እንደገና ማሰብ ጀመርኩ። አሁን አሜሪካ ነች ብዬ ላስብ የት ብዬ ላስብ ግራ ገባኝ። የት ነሽ? ቆይ በእርግጠኝነት አለች። በሰዓት የሆነ ስራ እየሰራች ነው። እዚች ምድር ላይ አለች፣ እየተንቀሳቀሰች ነው። ግን ዋናው የኔ እጣ ክፍል የኔ እዋ አጣጬ የት ነሽ? የት ነሽ? እባክሽ ወይ በይኝ። ስለተከታተላችሁኝ በጣም አመሰግናለሁ። የኔ መልእክት ሰርግ በተንበጣ ቁጥር ሁሉ የኔ ሩሮና የኔ ሚስት መፈለጓ አይቀርም፣ የማይቀር ጉዳይ ነው። ፍናንዬ ሰርግሽ ድምቅ ይበልልሽ፣ ቤትሽ ድምቅ ይበልልሽ፣ መልካም የጋብቻ ዘመን ይሁንልሽ። የማይመታሽ የማይፈታሽ ይሁን። ባይ ባይ። ያያ ዞላ ያያ ዞላ ያያ ዞላ ያያ ዞላ